መጣው አንቺ ደግሞ ከሰዎች ጋር ያወራ አሁን መጣውና እቺ ምንድነው ትለው አሁን የት አይነት በሽተኛው ጥረት እንደሆነ በእናትህ እንደሚሻለኝ አላስጉዳራ ነኝ በእናትህ አይነት እንደው በላጣ ዞብኝ እንደመጣ በእናትህ አወሬ ምን ሆናል በእናትህ ተኛ አቦ በስንት መከራ ተሯሩጬ ቪዛ ካስመታውለት በኋላ ሚስቴ ከሳኛለች ይለኛል በእናትህ ለምን ነው ሰው ምትከስ ምን አውቃለሁ ተደብቋት ወድሊል ይሆናል ለምን ያራ ባየ ለመጀብሲስ ኤጀን ባየነ መደንቂሲሳ ሰው እንዴት አብሮ እየበላ እየጠጣ ይደባበቃል አሁን የድብቅ ሰው በጣም ነው የሚደብረኝ ታዲያ እኔ የሚያስጠላኝ እዚህ ሶር እንደ በእናትህ እሺ እንደ ሸንቼ በጣ በቃ ደርሰሽ ነህ አቦ ምንድነው በእናትህ ጩና እቺ ልጅ ከነጮቱ አልወዳት ነው መሰለኝ አቦ ተሆና አንተ ደግሞ ወድጃታለሁ ነው የሚባለው ኧረ ቀስ ብላ አውራጭ ነው እንደዛ በለኛ ደግሞ ነግሬሃለሁ ልጅቷን ያው ጠበቅ አድርገህ ነው መያዝ ያለብህ ግን እሷ እኮ አቦ በቃ ነገርኩህ የድሬ ልጅ ማለት የጣት ቀለበት ነው ሁልክ ካለ የትም አታገኘውም ነግሬሃለሁ በደንብ ነው መያዝ ያለብህ ምን ይፈልጋል ይበላይንም ሙሸበቅ አላቸው ሙናዬ ባቅላባ አለ ባቅላባ የላቸው ሙሸበቅ ቢያንቺ ደግሞ አቦ ከድሬ ከመጣሽ በልተሻል አልበላውም በላ ቆንጆ ሙሸበቅ ነው ከዛው ነው የሚመጣው እኮ ከድሬ ነው የሚመጣው አብሽሩ በቃ ሙሸበቁን አምጣ ሄሎ አቤት ነኝ ማን ልበል መኪና ፈልጌ ነበር አለ መኪና ቆንጆ መኪና አለ ምን አይነት መኪና ነው የፈለከው ቀይ ቪትስ ነው የፈለኩት ቀይ ቪትስ ባለቤት ምን አይነት ነው ከለሯ ቀይ ነው ከለሩ ታዲያ ለቀይ ሴት ቀይ ቪትስ ገዝተህ ሰጥተህ በየቀኑ ባላንታይን ዴይ የመሰላት ራት ጋብዘኝ እያለች ታጨናንቅ እንደ በእናትህ ታዲያ ምን አይነት ይሻላል ጥቁር ነው ቆንጆ ጥቁር ቪትስ ነው በቃ ቆንጆ በቃ ችግር የለም መታየው አቦ ይሄ ደግሞ ምን ይላል በእናትህ ደግሞ የሴት ከለር ነው መኪና ምን አገናኘው ምን ላርግ በእናትህ ሰውየው መንታው እንደምን ሽጥልኝ ብሎ ካመጣው ጄ ላይ 3 ወር ሞላው እንዴ ላርግ ሰውየው ከመኪናው የዋሰ ጥቁር ነው በእናትህ የደላው ሰይጣን በለው በቃ አንድ ቀንማ ነጭሱ በሱፍ ለብሰው ከሩቅ ሳይው ተለኩሶ የጠፋ ሻማ በለው በቃ እንዴት እንደሚያስደነግጥ እኮ በእናትህ ፈታላ ናሲ በእናትህ ጃምቧን ጣልቤን ራስ ላርገው በእናትህ አንዱ ቢዛ ይላል ይሄ መኪና ይላል ያ ቤት ይላል ጩና ሞል በእኝ ነው ራሴ በእናትህ የሚገርም እኮ ነው በእናታችሁ ረፍት አጣው